ሰላም ውድ የኢትዮ ፓዝ ቤተሰቦች እንደምን አላችሁ? አርሰናል ዋንጫ መብላቱን ተከትሎ በኢትዮጵያ ደጋፊዎች የተከናወነው ፕሮግራም ተገቢ ነው አይደለም የሚሉ ሀሳቦችን እናሰማለን። አብራችሁን ቆዩ። ታረግ እንዲውል ለጊዜ ማሳለፍ ልታዩ ትችላለህ። ከዚያ ውጭ ግን በዚያን ያህል ከውስጥ ጊዜን ገንዘብን ኢንቨስት አድርገህ በዚህ ልክ ኦቨር አርሰናል ራሱ የኛደን ተደስተ ብያላስ አይደለ? አዎ ቲሙ በራሱ ክለቡ ውስጥ ያሉ ተቋዋቾች በዚህ ልክ ነፍሳቸውን አጥተው በዚህ ልክ እንትን ያላሉ ብያላስ ብዙ ሰርቫይቭ ባለበት ሀገር ውስጥ በዚህ ልክ መውረድ ነው ነው በራሴ ነው የማስበው። በራሴ ምንም በቂፋል አይደለም። አልበላ ሰርፕራይዝ የሚያስደርግ ወደ ሀገር የሚመጣ ዶላር ወደ ሀገር የሚመጣ የለም። ኔቨር ኤንድ ኤቨር። አንዳንዴ የራስን ችግርና የራስን ነገር መለየት መቻል አለ። የፈለገውን ያህል ጊዜ ዋንጫ ፊደረድ ጠብታ ነገር አንተ ጋር የሚገባ ነገር የለም። እንደ ሀገርም የሚጠቅም ነገር አለው። እንደ ሀገር እንደ ግለሰብ አንዳንዴ እነሱ ቢያውን ራሱ እነዚህ ስራ ፈቶች እንዴት ማለት ምናምን ሊሉ ይችላሉ። ከሀገር ዲል አድርጋ ሌሎች ሀገሮች በዚያ ልክ ላይ ደሰል ይችላል። ሀገራቸው እንኳን ነው ያስተዋላል። ቅድም ያልከው እንትና ደግሞ ስንት ነው ያለው? ያ ደግሞ አሁን እንግዲህ ያን ተጫዋቾች በዛን ልክ ሀብት መሆን ሀብታምነታቸው እኛ ናቸው። እኛን እንደሞዛቸውን የምንከፍላቸው ኢትዮጵያ ውስጥ ያሉ ዲስቲቪ ቤቶች ያንን ሳተላይት ከፍለው ነው የሚያመጡት። የዚያ ውጤት ነው ከማሊያ ሽያጭ፣ ከልክ ሽያጭ፣ ከማስታወቂያ ሳተላይት ሽያጭ ነው ያ ገንዘብ የሚከፈላቸው። ተጫዋቾች ስፖንሰርሺፕ ምናምን ጋር ሆኖ ሲጫወት የነበረ ኢትዮጵያ ውስጥ ያሉ ደጋፊዎች አርሰናልና ማንቸስተር ከወንድም ቃል ባላንጣናል ሁሉም ያቀናል ደጋፊ የማንቸስተር ሊሆን አይችልም። ተጫዋቹ ግን ዋፍሬሳኛው ግን ነገ ደግሞ የተሻለ ነገር እስከተከፈለው ድረስ ደግሞ ማንቸስተር ጋር ሄዶ ደግሞ ነገ አርሰናል ሲወጣ ይዋል። ኢትስ ዘ ቢዝነስ። አሁን የኛ ማይንድሴታችን አይኪዋችን የወረደ ስለሆነ በዚያ ልክ ወንድምና ወንድም የሚገዳደሉት በአርሰናልና በማንቸስተር እዚህ ሀገር እዚህ ሀገር ማንቸስተር ምንድነው አርሰናል ምንድነው ወይስ አንዱ አርሰናሎች ኢትዮጵያን እንደ እንትን ያቋታለች ስትይ ነው አያቋትም። ኬርም አይሰጣቸው በዚህ ልክ ራሱ ሀገሪቱ ሞልቶ እንደተፋፋት ችግር እንደሌለባት እንዱ ጊዜ አጥተው እንዳለባት በዚህ ልክ ማቸው ተዋቁ ትክክል አይደል። በእርግጥ ጥቂት ሰዎች ማሊያ የሚሸጡ ሚዲያውን ስፖንሰር እንትን የሚሉ የራሳቸውን ቢዝነስ የሚያጨቱ ሰዎች ስለጨው ብቻ አብረህ እንትን መጮሁ ሚዲያው ያመጣው ተጽዕኖ ይኖራል። ማሊያ በዛ ልክ ለብሶ ያለቁ ምርጫ ላይ ያለ አገር ነች። የትኛው የፖለቲካ ፓርቲ የተሻለ ሐሳብ መጣ ፖለቲካ ፓርቲዎች መሞገት የትኛው የተሻለ ነው የትኛው ሀገርን ሊለውጥ ይችላል የሚለው እንኳን ኪራንስ ነው። ሀገር የምታርገው በዚያ መንገድ ነው። የራስን ነው ማብሰል ያለብህ የራስን ቤት የትኛው ቢቀረፍ የትኛው እንደ ሀገር እናድጋለን። የሀገራችን ክለብ እንዴት ማደግ ይችላል? ነገ እንዳውቀ ያሉ ክለቦች እንዴት ማደግ ይችላሉ? ወይ ገንዘብ እንዴት ጀነሬት ዶላር ማምጣት እንችላለን? እኛ ጋር ያሉ ክለቦች አውሮፓ ሀገር ላይ በዚህ ልክ ሊደገፉ ይችላሉ? እኛ ጋር ደስጎልስ አውሮፓውያኖች ነጮች እኛ ዋንጫ ብንበላ በዚህ ልክ መጨፈር ይችላሉ የሚለውን አስበን ወደዚያ መሄድ አንድ ነገር ነው። ሀገር ኪራይ ሰጧቸው አሜሪካ ብትል ኪራይ ሰጧቸው ሌሎች በማደግ ላይ ያሉ ወይም እድገት ደረጃ ላይ ያሉ ሀገር ኪራያቸው አይደል። በቃኛ ቴሌቪዥን ላይ ስለምናየው ዓለም ኳስ የሚያይ ነው መስለን አይደል የሚመስለው። ስቴዲየም ውስጥ ያለ ሰው ግን የተወሰነ ዓለም ሰው ነው አንፃር ጥቂት ሰዎች ናቸው። ሞስት ስንት ሺህ ሰው ትልቅ ስቴዲየም የተወሰነ እንኳን እነሱ ቢያውም የሞላላቸው የተረፈላቸው ያ ከተለያየ ዓለም የመጣ ነው። ከተለያየ ዓለም የመጣ አውሮፓውያኖች ቢያዩም ችግር የለውም። ማሳለፊያ ጊዜ የላቸውም። ሀገሪቱ ተገንብታ ያለቀች ሀገር ነች። ሁሉ ነገር አለ። እኛ ተቆች እየርን ስራውን እንሰራላቸው አይደል። እነሱ እንጆይ ማድረግ ነው። እንጆይ ሲያደርጉ ዝም ብለው በቃ ጊዜ ማንተም ነው። ፕላስ
የውስጥ የነሱ ሀገር ነው ቢውልድ የሚደረጉ ፕሮሞት ነው የሚደረግ እነሱ እንትን ይላሉ። መቼም ቢሆን የኛ ክለብ በዚያ ልክ አውሮፓውያኖች ተቀባይነት ያያ እንኳን አለቴ ክለቡ ሀገሪቱ ዋንጫ ብትበላ እነሱ እንደዚህና የማይጠቀሙት እንደዚህና የማይቆጥሩ ስለዚህ ራስን ማዋረድ ብያላስ ይሄ እኔ አመለካከት ነው። ሞናም እንዳለው አርሰናል አሸነፈ ብሎ የሚዘል ወጣት የእግር ኳስ ደጋፊዎች ካለም ይሄ ቀነጨረ ተይልክ ከበግ አይኪ ያነሰ ነው። የበግ 60 ነው፣ ይሄኛው 59 አይኪ መጠን ያለ። የበግ ስንት ነው? 60 ነው አይኪው። የሰውስ ወይኛ ደግሞ 59 ይገባል ማለት ነው። ኦኬ ስለዚህ ወርጋል እዚህ ልክ ነን። ምክንያቱም የማይመለከተን ቦታ ነው። እውነት ነው። ይሄ ነው መኪናውን እየደበደብ 6 መኪና ደርድረህ ነዳጅ እያቃጠልክ ስዘል የምትውል ከሆነ በጣም እነዚህ መደበኛ ሚዲያዎች ላይ ማለትም ቴሌቪዥንና ሬዲዮ ላይም ሰፊ ሽፋን ተሰጥቶታል እና ነው የሰጠው ነው። በተለይ የግል ሚዲያዎች ሰፊ ሽፋን ሰጥተውታልና እነዚህ የግል ሚዲያዎች ደግሞ ስፖንሰርም አላቸው እና እንዳልከው ቅድም እንዳልከው አገሪቷ የምርጫ ፕሮግራም ላይ ያለች ሀገር ነች አይደል? ምርጫ ለማካሄድ ምርጫ ቅስቀሳ ላይ ያለች ሀገር ነች። ግንዛቤ ለመፍጠር ብዙ የምርጫ አጀንዳዎች እየተነገሩ ባለበት ሁኔታ ሰው ምርጫ አንፈልግም ኳስ ነው የምፈልገው ማለት ይህ ነገር ወዴት እንደሚወስደን አመላካች እንትን ነው። ሀገራዊ ፋይዳው ያን ያህል አይታየንም። ምንም ቢሆን ትልቅ ተቋሚ ፓርቲም ባይኖር ያለችዋንም ተቋሚ ፓርቲ የምርጫ አጀንዳቸው ምንድነው ብሎ ጊዜ ሰጥቶ ማዳመጥ እኔ ስልጡንነት ነው ብዬ ማሰበው። አንድ ሰው ስልጡንነቱን እኔ የምለካው ምርጫ ካርድ አውጥቶ አበበንም ከመረጠ ከበደንም መረጠ መምረጥ የቻለ ሰው ለኔ ስልጡን ነው። ለሚወዳት ሀገርም ትልቅ አስተዋጽኦ አደረገ ብዬ መናገር እችላለሁ። ግን በኋላ የሆነ ሰንበዲ ካሸነፈ በኋላ ምርጫውን ሚላለ ሳይሳተፍ ራሱ ሳይመርጥ ምንም አስተዋጽኦ ሳያደርግ ቁጭ ብሎ ብቻ እሱ ያልመረጠው ምርጫ አይ እንትና እንደዚህ አድርጎ ነው እንደዚህ አድርጎ ነው ብሎ መተቸት ተገቢ አይደለም። አንድ ሰው ስልጡን ነው ልለው የምችለው ምርጫ ካርድ አውጥቶ የሚወዳትን አገር የሚወደው መሪ እንዲመራት መምረጥ ይሄ አንድ ሀገር ስልጡንነት ነው እንጂ ይሄ ሚዲያ መጣሽ ኳስ ያውም የአውሮፓን ኳስ በዚህ ደረጃ አግንኖ እንትን ማለት ትንሽ ስጋት አለ። ወደፊት ወዴት ተገቢ አይደለም። ይመለከትን የማይመለከትን ማወቅ ተገቢ በማድረግ አገር እንድታድግ እንድትበለጽግ ያስፈልጋል። ያለን የሚያመለካከት ይሄ ነው። ጥሩ ነው።